ቻሉ ምርጥ ልጅ ነው እኔ እግዚአብሔርን እጅ ያስፈታ ይሱልኝ ኦኬ እንትን ያስለመደ ይሱ እኔ አሁን ወራቤ ደርሳል አይደል ወራቤ እስከ ዳሎቻ አልፎ ሳንኩራ ይባላል እስከዛ ድረስ ሰጥቶ እሱ አልጋ ለውቶ ይተኛል ይደክሟል ሲመለስም ማይዱ ስለሆነ እኔ በባዶ ይሰጠኛል እኔ ከሳንኩራ ቢያንስ ወደ 40 30 ምናምን ኪሎ ሜትር እኔ ለዶላስ ትልቅ ነገር ነው ላንተ ዘፈን ከፍታለሁ እኔ ያልኩ ሄዳለሁ ትንሽ ጥቅም አለ አንተ ጥቅሙማ ላንተ እጅ መታሰብ እንዴ ምን ሆነ ነው እንቅልፍ መባል ነገር የለምኩ ግዴታ መቃም አለበት እንቅልፍ መባል ነገር የለም ለስራ ሲል ካልቃምክ ደግሞ ስራ አሰራም ትባረራለህ ለምን ለፈዝ ያለ ለቃተልማ ግድ አይመጣው እሱ የቃመ እኔ የተኛው እሱ ይተኛል ቆይቶ ለምን ግዴታ እኔ ማለት ማጫው መካደም አለበት በቃ ግዴታ ማጫውት አለበት ዘፈን አለ ያለ ሳታስብ ነው የሚደርሰው ያልኩ እና ልጁ የሆነች ሺሻ ቤት ሺሻ ሲባልና ያለ ሺሻ ቤት 8-9 ቡሪ ሲቦ ይወጣል 8-9 ቡሪ በፍሬኮ ነው በፍሬ አይነት አለው እኮ አሁን አንድ ሲጨርስ ይደገምላል አንድ ሲጨርስ ይደገምላል እንደማለት 8 ቡሪ ማለት ነው 8 ድብልቅ ብሎ ይወጣና ጅረግጣል ነው መኪናው ጆኔ ጊዜ መድኃኒዓለም ምን እንዳለ ታውቃለህ አሳኑ የሚባል ጫት የሚሸጠው ነጋዴ አለ እና እሱ ነጋዴው ጫት ነጋዴው ራሱ አይኑ እንዲህ ነው መድኃኒዓለም በትክክል አይኑ እንዲህ ነው እግዚአብሔር አማን መጣ ይላል ስሙ አማን ነው አማን መጣ ይላል አዎ መጥቻለሁ እስቲ በእናትህ ሰሞኑ አንተ የምትሰጠኝ ጫት ምንም እንትን እያለኝ አይደለም እሺ ይሄ ለኮንትሮባንድ ነጋዴ የሚሸጠው ጫት ነው ባራኛ ጠብቃል ለኔን መከረኛል ባራኛ ጠብቀ ይሄ ጫት ከባድ ጫት ነው እና በጣም ለኮንትሮባንድ ነጋዴ የሚሸጠው ጫት ነው ማለት ያስረግጣል ማሪም ይዘው እሱ ማሪም ጥሶ ነው የሚሄዱት ምናምን ይሄን ቅሞ ምናምን ይላል እና ጀለስ ይሄን በኮካ በምናምን ወስዶ ምሳ ደግሞ የሚገርም ነበር ጥብስና ክትፎ ነው የበላነው ይሄ ደስ የሚለው ይባላል ሲጋ ነው ሽሮ በልታ ይሄ አርብና ሮብ አታሳይ አርብና ሮብ አይምጡ አይመቸው ከዛ ውጪ በኢየሱስ በእናት ልጁ በቃ ወጪው ላይ ያባቱ መኪና ነው ምንም ጭንቀት የለበትም ባንክ ዳውን ከፈለ አባቱ እንደፈለክ አድርጋለሁ